happens when someone sees or feels the presence of God? ምእመናን አምነው የመጡ ሲጠመቁ ያዩት ቻይናዎች ለመሳለቅ ሁሉ ሞክረዋል። Where did we come from? እንዴት እንደዚህ ይላሉ? ኢትዮጵያውያን ወይም አበሾች ሞኞች ናቸው እስከ ማለት ድረስ ደርሰዋል ማለት ነው። We separate God from religion. በሌሊት ወጥተን እንግዲህ ተቸግረናል። ከላይ ብንነሳ ታላቁን ጣፎ አቡነ ሐራን ቅዱስ ቤተክርስቲያኑ ከአዲስ አበባ በስተ ምስራቅ በኦሮሚያና በአዲስ አበባ ድንበር ላይ የሚገኝ ስለሆነ አንተ ሰውዬ ገደል እኮ ነው መጨረሻው። 300 ሜትር በላይ ዝቅታ አለው፣ ወደ ውስጥ ጥልቀት አለው ማለት ነው። I have always been fascinated by God. This is nature man. Wow. ሰዎች ሁሉ ይወሰዱብን ነበር በውሃው። በህይወት ዘመኔ በቃ በህይወት ዘመኔ የማልደግመው ነገር ቢኖር ይሄ ወንዝ ምናምን ትልቅ ጅረት ያለው ነው። በተለይ በክረምት ወቅት ያለው ጅረቱ በጣም ሲወርድ ደስ የሚል ሰፊ የሚያምር ይኸው እዛ ጋር ያለው ለምሳሌ ይኸው እዛ ጋር የጅንጎ አሁን ግን ተኝቷል ነው ወይስ ምንድን ነው? ጎሬ በጎሬ ወርደ ትልቅ ገዳማዊ ቦታ ነው። እዛ ጋር ግን ያያችሁ በታች ወረድ ስንል ከቤተክርስቲያን ጀርባ ያለ ብዙ አይነት ዋሻዎችና የገዳም ቅርጽ ያለው ቦታ ነው። በጣም ዋይልድነሱ የሌለ እየሆነብኝ ነው። ሰላይ ነኝ አንድ ድምጻት አነሳዱ ስጋት ደነቀኝ። ሪስኮ ሁሉ የታወቀ መቼም አልወርድም ነው ያልኩት። እንዴ ግደለኝ ሞት አይፈራም እንዴ? በቃ መውረድ የምትችሉ ሰዎች ውረዱ፣ እኔን መንገዱን አሳዩኝ። ለኔ ያዕቆብ ዛሬ ካልገደለን ሰላም አይደል? እኔ አሁን ሪስኩ በቃኝ። አምደን እኔ በዚህ አስኬድም በዚህ ሩቅ ነው አሉ እኮ ልጆቹ። ሩቅ ነው እኮ አሉ።